እስቲ እንደኔ ብቸኝነት የተሰማው ብቻውን የሆነ የከፋው የደበረው ቤተሰብን አስታውሶ ትካዜ ውስጥ የገባ እስቲ እንደኔ አለ? የእውነት በጣም ከፍቶኛል። እንደ ዛሬም ከፍቶኛ ገብ ሁሌም የዛሬ ዓመት የታባቱ ላለው የዛሬ ዓመት የታባቱ ላለው በእርግጥ ይኸው ዓመታትን አስቆጥሬያለሁ። እግዚአብሔር ይመስገን ጤና ሰጥቶን እንቺንም ቀን ሰጥቶን እንድንኖር ሰው የፈቀደልን ቸሩ መድኃኒዓለም ክብሩን እሱ ይውሰድ እና ያሉበት ቦታ ፋሚሊዎቻችን ቤተሰቦቻችንን እግዚአብሔር ሰላማቸውን ብዝት ትረፍረፍ አድርጎልን ከቁጥር ሳይለይብን በሰላም ደግሞ እንድናገኛቸው እሱ ይርዳን እላችኋለሁ። እችን የመሰለች በትንሿ አጥን ምጥን ያለች ነገር ራሴ እጅጋ ኬኔቶ እንዳይመስላችሁ ደግሞ ኬኔቶ መስላችኋል ነው። ተጋበዙልኝ። ኬኔቶም ከመሰላችሁ ነው እንጠጣ። እዚች ጋር ደግሞ ዳቦ አለች። እዚህ ጋር ደግሞ በኩቡስ ልበላ ነው። ኑ አብረን እንብላ። ውድ ፋሚሊዎች በስደት ላይ የምትኖሩ ሁላችሁንም እግዚአብሔር ከምትወዱት ከሚወዳችሁ በርበር ከማይ ልጅም ሆነ ቤተሰብ ባልም ሆነ ያላችሁ ባለትዳሮችን ሁላችሁንም እግዚአብሔር ሰላማችሁን አብዝቶልኝ በሰላም ለሀገራችሁ ያብቃችሁ። በሰላም ለሀገራችን ያብቃን። የስደትን ህይወት በቃችሁ ይበለን እሱ ፈጣሪ እና በትንሹ እንችን ቪዲዮ ልቅረጽላችሁ ብዬ ነው። ለምን በጣም ውስጥ እንተንተኛል ቪዲዮ የመቅረጽ አላማም ኖረኝ ሳይሆን በቃ ሁሌም ብቸኝነት በጣም ሰውን ያጠቃልና ከቤተሰብ ደግሞ ርቆ የማያውቅ ሰው በጥቂቱ ሲርቅ እና ይከብዳል። በአጠቃላይ ይሄን ይመስል ነበረ የዛሬ ቪዲዮአችን። እንደዚሁም ለዩቱብም ደግሞ አዲስ ነኝ፣ ሰብስክራይብ የሚሉትን ነገር አድርጉልኝ እንዳታልፉኝ። እስቲ በዚች እንኳን ቪዲዮ ፈምሱኝ። እስቲ ልፈምስ፣ መፈመስ አምሮኛል እና በዩቱብ እስቲ አበረታቱኝ። ላይክ፣ ሼር፣ ኮመንት። ቪዲዮ እንኳን አስተያየት እንዳሰጡ፣ ለቪዲዮ አስተያየት እንዳሰጡ ይቅርታ። ለምን አስተያየት አልፈልግም። ለዩቱብ አዲስ ስለሆነ ጀማሪ ስለሆንኩ የሚያበረታታኝ አይዞሽ የሚለኝ ሰው ብቻ ነው ፈልገው እንጂ አሁን ነቀፋ ስለማልፈልግ ፕሊዝ ከይቅርታ ጋር ሌላ ነገር እንዳታወሩ። ኮመንት፣ ላይክ፣ ሼር፣ ትዊት አርጉልኝ። ኦኬ። ከዛ ደግሞ አንድ 50 ሰብስክራይብ ብታስገቡኝ በዚህኛው ማሻአላ እና እንደዛ ላችኋለሁ። ውድ ቤተሰቦቼ፣ ውድ ፋሚሊዎቼ፣ የዩቱብ ቤተሰብ አዲስ ቤተሰብ እያፈራው ነው። አንዳችሁም እንዳታልፉኝ። እቺ ቪዲዮ እናንተ ጋር የደረሰ ሰው አናችሁም እንዳታልፉኝ ፕሊዝ። በእግዚአብሔር አለ አይደለም። ለምን እናንተን አይጎዳም፣ እኔን ሊጠቅመኝ ይችላል እና ሰብስክራይብ አድርጉልኝ። ያው ወደ ሀገር ቤት ልገባ ስለሆነ ያው ስራም ልጀምር ዩቲዩብንም በዛ ውስጥ ላስተዋውቃችሁ ብዬ ነው እና እናንተን አይጎዳችሁም፣ እኔን ግን ሊጠቅመኝ ስለሚችል ፕሊዝ ውድ የማዳም ቅመሞች፣ ውድ ቤተሰቦቼ፣ ውድ ፋሚሊዎቼ፣ ውድ የሀገሬ ልጆች በዚህ ቪዲዮ ውስጥ እንደማታሳፍሩኝ ተስፋ አድርጋለሁ። እስከዛሬም እኔ ላይክም ኮመንትም ቲክቶክም ፎሎ ብዬ አላቅም፣ ግን በዚህ ቪዲዮ ወጥቻለሁ። እንዳችሁም እንዳታልፉኝ በአላ ብያችኋለሁ። እንዳታልፉኝ ደግሞ ይኸው እና ለዛውም አይታችኋል ገበታ አቅርቤ ነው እየጠየቅኳችሁ ያለሁት እና እንደማታሳፍሩኝ ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻ ድረስ ይዩልኝ። ከዛ ደግሞ ላይክ ኮመንት ሼር አርጉልኝ። ኦኬ እንዳታልፉኝ እሺ ፕሊዝ። ወዳችኋለሁ። እግዚአብሔር ይባርካችሁ፣ እድሜ ጤና ይስጣችሁ። እግዚአብሔር ደግሞ ስደትን በቃ ብሎ ለሀገራችን ያብቃን እና አመሰግናለሁ። ስለ ሁሉም ሰላማችሁ ይብዛልኝ። መልካም ቀን፣ መልካም የስራ ሰዓት ይሁንላችሁ። እረፍት ላይ ያላችሁም መልካም የእረፍት ሰዓት ይሁንላችሁ። እግዚአብሔር ደግሞ የዛሬ ዓመት ከቤተሰቦቻችን ጋር የምናሳልፍ ሰዎች ያድርገን። ስደትን በቃችሁ ይበለን። የራሳችንን ነገር እሱ ፈጣሪ ይስጠን እላችኋለሁ።
አመሰግናለሁ። እንደማታልፉኝ ተስፋ አደርጋለሁ። ሰላማችሁ ይብዛል። መልካም ቀን ይሆንላችሁ። እሺ ወዳጆቼ ኑ እንብላ፣ ግን ኑ እስቲ እንብላ። በእውነት ነው ይሄን ዳቦ እህታችሁ ባለሙያ ናት፣ አይታችኋል። ግን እንዴት እንደሆነ ታውቃላችሁ? ካሜራ ማኔ ለጊዜው የለምና ቀረጻ ላይ ትንሽ ተቸግሬያለሁ እና ኑ እንብላ፣ ኑ እንብላ። እስቲ እየበላው ነው። ዋው ኑ እንብላ። እንቁላላ ነው ላጉርሳችሁ መሰለኝ። እስቲ ማን ነው የሚጎርሰው? አመሰግናለሁ። እሺ ቤተሰብ የተባረከ ይሁን በሉ፣ ባርኩ፣ ሰላም ሁኑ። መልካም ቀን፣ መልካም የስራ ሰዓት